ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? ሰላም ናችሁ? እኔ ያለው ሰላም ነኝ አልሐምዱሊላህ። ዛሬ ጥቅል ጎመንን እንዴት ጠብሼ እንደምመገብ ላሳያችሁ። ምግብ የለም ምናምን የምትሉ በየአረቡ ቤት ያላችሁ ልጆች በረሃብ የምትራቡ ምግብ የለም ብላችሁ በቀላሉ እንዴት አድርጋችሁ እንደምትመገቡ ላሳያችሁ። የሚያስፈልጉን ግብአቶች ጥቅል ጎመን፣ ቃሪያና ሽንኩርት እና ዘይት የተገኘውን ዘይቱን ቢገኝ ይሄ ኦይል ቢገኝ አሪፍ ነው። ከሌለም ደግሞ ባለው እና ተመልከቱት። መጀመሪያ ጎመኑን በዚህ መልኩ አድርቄያለሁ። አጥቤ ማድረቂያ ስላለኝ አድርጌዋለሁ። እኔ ማድረቂያ ከሌላችሁ በሰፋያ ውሃውን በደንብ እንትን ማለት አለባችሁ። ከትፋችሁ አጥባችሁ ማድረቅ አለባችሁ ከውሃው ማለት ነው። እኔ ማድረቂያው ስላለኝ ካላስ አድርቄ ጨርሻለሁ ማለት ነው። አሁን ከፍተዋለሁ። አያችሁት? እንደዚህ አጥቤ አድርጋለሁ። በቃ በማድረቂያ ማለት ነው። መጥበሻችንን እናገላለን። ከዛ ዘይቱን ነው። ቢበዛም ችግር የለውም። ዘይቱን ጤና ነው። ዘይቴን አድርጌያለሁ። ከዛ ሽንኩርት ነው የማደርገው። ሽንኩርትዬ ጎረድ አድርጌያለሁ። ሽንኩርት ብዙም ባይጠበስ ችግር የለውም። ሽንኩርቱ ልክ እንደዚህ እንደሆነ ከላይ ጎመናችሁን ድርገን በቃ ልክ እንደዚህ ያደርጋችሁ ለአንድ ደቂቃ ብቻ እስቲም ታደርጉታላችሁ። ግጥም አድርጋችሁ ታስቀምጡታላችሁ። ግጥም አድርጉት ለአንድ ደቂቃ ግጥም እንገጥመዋለን። ለአንድ ደቂቃ እንተዋለን ገጥመን ማለት ነው። ከአንድ ደቂቃ በኋላ እንከፍተዋለን። እንደዚህ ሆኗል። በእንፋሎቱ በስሏል ማለት ነው። በስሏል። እኔ በጣም ሙክክ ሲል አልወድም። እናንተ ማብሰልም ትችላላችሁ። እኔ እንደዚህ ሲሆን ነው የሚመቸኝ። አሁን ቃሪያ ጨምራለሁ። ከዛ ባናቱ ላይ አሸቦን ጨምራለን፣ እናደበላልቃለን። አለቀ ማለት ነው። ጨረስኩ። በቃ አለቀ። ቃሪያ ጨመርኩ። ምን አልኩ? በቃ አያችሁት? ደረሰ ማለት ነው። እኔ በጣም ሲበስል አልወድም። ኩርሽም ሲል ነው የምፈልገው። ስለዚህ በቃ በዚህ መልኩ ደረሰ ማለት ነው። ይሄንን በኩብዝ መብላት፣ እንጀራም የምታገኙ ልጆች በእንጀራ ችግር የለውም። እና እኔ ከሆነች ጓደኛዬ ነው የተማርኩት ይሄንን የጎመን ጥብስ አሰራር እና እኔም ደግሞ እየሰራሁ መገባዋለሁ። በፍቅር ነው የምወደው። ስጋ ለምኔ ነው የሚያስብለው ወላሂ።